ሰላም ጤና ይስጥልን ውድ የፖፖ ላይቭ ቤተሰቦቼ እንዴት ናችሁ? እንግዲህ ዛሬ የተገናኘነው በአዲስ ርዕስ ነው። በአዲስ መነጋገሪያ ሀሳብ ይሆናል። ይሄ መነጋገሪያ ሀሳባችን ምንድነው? አዳዲስ ልጆች አሁን እዚህ ፕላትፎርም ላይ አሁን ፖፖ ላይቭ ፕላትፎርም ጋር ማለቴ ነው አዳዲስ ልጆች ይመጣሉና እናንተ አሁን ኤጀንት ሆናችሁ አዳዲስ ልጆች የምትጋብዙበት ሁኔታ ይፈጠራል። ልጆችን ታስገባላችሁ አይቀርም ኤጀንት ሆናችሁ የምትሰሩ ልጆች ካላችሁ። ስለዚህ እዚህ ፕላትፎርም ላይ መጀመሪያ ልክ ልጆች እናንተ አዲስ ከሆናችሁ ወይም የምትመዘግቧቸው ልጆች አዲስ ከሆኑ ምን ታደርጋላችሁ? መጀመሪያ በእናንተ አካውንት አዲስ ከሆናችሁ ምን ታደርጋላችሁ? የእናንተን ኤጀንት ሌቭል ማሳደግ እናንተን ኤጀንት ሌቭል ማሳደግ ዋናው ወሳኝ ነገር ነው። ሁለተኛ ደግሞ ምን ማድረግ አለባችሁ? እነሱን ወይም የእናንተን አካውንት እነሱን ኢንቫይት ማድረግ ይቻላል። አላ ደግሞ የእናንተን አካውንት በደንብ አድርጋችሁ ሌብላችሁን ማሳደግ አለባችሁ። ሁለተኛ ደግሞ ፕላትፎርሙን በደንብ አድርጎ ጠንቅቆ ማወቅ ይጠይቃል። እሺ አሁን ለምን መሰላችሁ? እናንተ አሁን ስትመዘገቡ እዚህ ፕላትፎርም ላይ መጣችሁ ስትመዘገቡ ኤጀንት ሆኗችሁ የሚያሰራችሁ ሰው አለ። እናንተ ኤጀንት ሆኗችሁ የምትጠይቁት ኮይን ኤክስቼንጅ የምታደርጉበት ቤት እየሄዳችሁ አለ። ስለዚህ ይሄ ሰው እናንተ ልክ እንደዛ ኤጀንት ስትሆኑ ልክ ከእናንተ በታች የምትመዘግቧቸው ሰዎች ደግሞ ወይም እናንተ የምትመዘግቧቸው አዳዲስ ልጆች ደግሞ እንደነሱ አይነት እናንተ ኤጀንታችሁን እንደምትጠይቁት አይነት ጥያቄ ይጠይቋችኋል። ስለዚህ ለዛ የሚጠይቋችሁ ጥያቄ ለመመለስ ዝግጁ ናችሁ ወይ የሚለውን በደንብ አድርጋችሁ እናንተ ለራሳችሁ ዝግጁ መሆናችሁን ማመን መጀመሪያ በትክክልም ዝግጁ መሆናችሁን ትክክለኛ ኢንፎርሜሽን ትክክለኛ እውቀት እንዳላችሁ ካወቃችሁ በኋላ ኤጀንታችሁ ትሄድና ኤጀንት አርገኝ ማለት ይቻላል። እሺ ስለዚህ ኤጀንት አርገኝ ማለት ይቻላል። መጀመሪያ ኤጀንት ለመሆን ነግሬያችኋለሁ። ሌቭላችሁ ከፍ ማለት አለበት። ለሴቶች ችግር የለውም። ሌቭል 1 ላይ ይከፍታል። ሌቭል 1 ላይ ላይቭ እና ፓርቲ ስትሪም ከፍታችሁ መስራት ትችላላችሁ። ለወንዶች ግን ሌቭል 5 እና ከዛ በላይ ያስፈልጋል። ይሄ ማለት 100,000 ኮይን ኤጀንት ለመሆን ፓርቲ ወይም ላይቭ ስትሪም ከፍቶ ልጆችን እየጋበዙ ልጆች ወደ እናንተ ቤት ሲመጡ ላይቭ ስትሪማችሁ ልክ እንደ ቲክታክ እና እንደ ዩቲዩብ ላይቭ ስትሪም ማለት ነው። ልክ እንደዛ ሰዎች አዳዲስ ልጆች ወይም ነባር ሰዎች ሲመጡ እናንተ እነሱን ወንበር ሰጣችሁ ወይ በመልካም አቀባበል በመልካም መስተንግዶ የምታስተናግዱበት ቤት ለመክፈት 100,000 ኮይን እና ከዛ በላይ ኤክስቼንጅ ማድረግ አለባችሁ ሌቭል 5 ለመግባት። ስለዚህ ምን ማድረግ አለባችሁ? 100,000 ኮይን እስክትገቡ ድረስ 100,000 ኮይን እስክታገኙ ድረስ ሌብላችሁን በደንብ አድርጋችሁ ለማሳደግ ያገኛችሁትን የኮይን ማግኛ አማራጮች ሙሉ በሙሉ መጠቀም አለባችሁ። ይሄንን ነው ማድረግ ያለባችሁ። የኮይን ማግኛ መንገዶች ምንድናቸው የምትሉ ከሆነ ምን ማድረግ አለባችሁ? ታስካችሁን ዴይሊ ታስካችሁን በየቀኑ የሚሰጥ ከፕላትፎርሙ ሪዋርድ ጋር የሚሰጥ ከእያንዳንዱ ታስካችሁን ማለፍ የለባችሁም። ሁለተኛ ደግሞ ታስክ ማለት ላኪ ቦክስ ይኖራል በየሰዎች ቤት። አሁን ላኪ ቦክስ ማለት ልክ ሰውየው ልክ የቤቱ አሁን ፓርቲ ወይ ላይ ልትሰሩበት የገባችሁት ቤት ሰውየው ባለቤቱ ማለት ነው። ልክ ይመጣና ከላይ እኔ ቤት ስለተቀመጣችሁ ቴንኪው ብሎ የሚያስቀምጠው የኮይን ጊፍት አለ። ስለዚህ ያቺ የኮይን ጊፍት እንደ ሰውየው የአቅም መጠን ትወሰናለች። 10 ኮይን የሚያስቀምጥ ከሆነ 10 ኮይን 50 ኮይን የሚያስቀምጥ ከሆነ 50 ኮይን 100 ኮይን የሚያስቀምጥ ከሆነ እንደዛው 500 ከሆነም እንደዛው እያለ የሱን አቅም ሪኮግኒሽን ውስጥ በማስገባት ትቀመጣለች ማለት ነው። ስለዚህ ያቺ ላኪ ቦክስ ሰውየው ነው የሚቀጥሮ የሚያስቀምጣት ሰዓት አላት። በዛች በሰዓቷ መሰረት 00 ስትል የምትነካ ቦክስ ናት። ከዚህ ከላይ ትቀመጣለች። ያቺ ልክ ፓርቲ ስትሰሩ ከላይ የምትቀመጥ ቦክስ ናት። ከትሬዠር ቦክስ ጎን ማለት ነው ጎን ለጎን ይቀመጣሉ። ስለዚህ ልክ እንደ ትሬዠር ቦክስ ደቂቃዋ 00 ሲል ትወሰዳለች። ያቺ አንድ ዴሊ ታስክ በየሰው ቤት እየገባችሁ መሰሩ ነው። ሁለተኛ ደግሞ ትሬዠር ቦክስ የሚባል አለ። ትሬዠር ቦክስ ማለት ደግሞ ምንድነው? ልክ ፕላትፎርሙ በየ24 ሰዓት ውስጥ ለናንተ የሚሰጣችሁ አካውንቱን ስለከፈታችሁት ብቻ እናንተ ላይቭ እና ፓርቲ ገብታችሁ ስትሰሩ የሪዋርድ የሚሰጣችሁ ነው ፕላትፎርም። ስለዚህ ያቺ ትሬዠር ቦክስ ማለት ልክ 40 ኮይን ትይዛለች። ለተከታታይ 10 ጊዜ ትመጣለች ማለት ነው። ስለዚህ ያቺ ለተከታታይ 10 ጊዜ ትመጣለች። ልክ ደቂቃዋ 5 ደቂቃ 00 ስትል ኔትወርካችሁን በደንብ አድርጋችሁ ማስተካከል መቻል። ኔትወርካችሁን አስተካክላችሁ ተቀምጣችሁ ልክ 40 ኮይን ይሰጣችኋል። ያንን 40 ኮይን እናንተ
መውሰድ አለባችሁ ማለት ነው። ሁለተኛ ደግሞ ምንድነው ልክ ኔትወርካችሁን ካላስተካከላችሁ ወይም ኔትወርካችሁ ደከም ያለ አካባቢ ከሆነ ደግሞ ምን ያደርጋችኋል? 5 ይሰጣችኋል ማለት ነው። ስለዚህ ይሄን 5 35 ኮይን ከ40 ኮይን ከሚቆረጥባችሁ እናንተ ኔትወርካችሁን ማስተካከል አሪፍ ስራ ማድረግ አለባችሁ። መጀመሪያ ሊሰራ የሚችል ስራ። ሁለተኛ ደግሞ ለወንዶች ፓርቲ ወንበር ላይ 30 ደቂቃ ከተቀመጡ በኋላ ልክ እዛ 30 ደቂቃ የተቀመጡበት ወንበር ላይ ልክ ስትሞላ ሰዓቷ 200 ኮይን ሪዋርድ ጋር ተገብታ ትወሰዳለች። ሪዋርድ ማለት የትኛው ናት? ይቺ ማለት ነው። ሪዋርድ ምትል ጽሁፍ ትታያችኋለች። ልክ እዚህ ጋር ሪዋርድ ምትል ጽሁፍ አለች። ልክ እዛሽ ጋር ትገቡና ልክ ወደ ላይ ስክሮል ነጭ ፔጅ ያመጣል። ወደ ላይ ስክሮል ስታደርጉት ልክ ያቺ ሪሲቭ የምትል ጽሁፍ በሰማያዊ በቀኝ በኩል ትመጣለች። ልክ በዚህ በኩል ማለት ነው። በዚህ በኩል ሪሲቭ የምትል ትመጣለች። ያችን ሪሲቭ ስታደርጉ በቀን ትሬዠር ቦክስ እና የወንበር ሪዋርድ ሆኖ ለወንዶች 600 ኮይን ይሰጣል ማለት ነው። ስለዚህ ከዚህ በተጨማሪ ኮይን ይገኛል እዚህ ፕላትፎርም ላይ። ስለዚህ ይሄ የሚገኝበት መንገድ ምንድነው? እናንተ በየቤቱ በደንብ አድርጋችሁ ማሯሯጥ ኮይን የሚገኝበትን እያንዳንዱን ፋየርወርክ የሆነ ትሬዠር ቦክስም ሆነ እያንዳንዱ ጊፍት የሚሰጥበትንም ሆነ በስነ ስርዓት ወይ ኤጀንታችሁ ጋር ሄዳችሁ ሰፖርት የምትደረጉበትን አማራጭ በደንብ አድርጋችሁ ማመቻቸት መቻል አለባችሁ ማለት ነው። ሁለተኛ ደግሞ ለሴቶች ሪዋርድ እንዴት ነው? ልክ ሴቶች በከፈቱ ልክ እስከ 7 ቀን ላይቭ ስትሪማቸውን ልክ እዛው አፕሊኬሽኑ እንደከፈቱ እዛው መጀመሪያ ጀማሪዎች ማለት ነው አፕሊኬሽኑን ተከፍተው ሬጂስተር አድርገው የፊት አሻራ ሰጠው ኤጀንት አይዲ ሞልተው ልክ አካውንታቸው ኦፊሻል ከሆነ በኋላ ምን ይደረጋል? ልክ ላይቭ እና ፓርቲ ሌቭል 1 ላይ እንዲከፍቱ ፕላትፎርሙ ይፈቅዳል ማለት ነው። ስለዚህ ይሄን የሚፈቅደውን ላይቭ እና ፓርቲ ከፍተው ለምሳሌ ላይቭ ለ2 ሰዓታት የምትቀመጥ ከሆነ በቀን ውስጥ ነው ያልኳችሁ። በቀን ውስጥ ማለት በ24 ሰዓት ውስጥ ማለት ነው። ዛሬና ማታ አድርጋ አሁን ለምሳሌ በአንድ ቀን 2 ሰዓት ውስጥ የምትቀመጥ ከሆነ እሷ በሚመቻት ሰዓት ስራ በማትዝበት በሚመቻት ሰዓት አድርጋ ወይ ከስራው አጣባም ጊዜ አትርፋ መቀመጥ አለባት። ልክ ያንን እንደዛ አድርጋ ተቀምጣ ለ2 ሰዓት የምትቀመጥ ከሆነ 10,000 ፖይንት ወደ አካውንቷ በየጊዜው ሪሲቭ ያደርግላታል። ልክ ያ ሪሲቭ የሚያደርገው ልክ እዚህ ጋር በተደጋጋሚ አሁንም እንደተናገርኩኝ ሪዋርድ ምትል ጽሁፍ አለች እዚህ ጋር ማለት ነው። ልክ እቺን ሪዋርድ ምትለዋን ጽሁፍ ነክታችሁ ሪሲቭ የሚል ጽሁፍ ወደ ላይ ነጭ ፔጅ ተጨምሮ ያመጣል። ያንን ነጭ ፔጅ ሪሲቭ ትላለች። ለተከታታይ 7 ቀናት ያንን መስራት አለባት። ትልቅ ጊፍት ነው። በፕላትፎርሙ ትልቅ የሚሰራ ሪዋርድ ነው። ስለዚህ ለጀማሪዎች መጀመሪያ መጠቀም ያለባቸው ሴቶች ይሄንን ነው መጠቀም ያለባቸው። ለተከታታይ 7 ቀናት ሴት ልጅ ለመጀመሪያ በጀመረችበት ቀን ጀምሮ ካልሰራች ብዙ ዋጋ ያስከፍላታል። ስለዚህ ያንን ኤጀንቶችም ቢሆን ስትመዘግቧቸው በደንብ አድርጋችሁ አሳስባችሁ በደንብ አድርጋችሁ አስጠንቅቃችሁ መናገር አለባችሁ ማለት ነው። ሁለተኛ ደግሞ ምንድነው ፓርቲ ላይ ልክ ላይቭ ላይ እንደተቀመጣችሁት ሁሉ ፓርቲ ላይ 1 ሰዓት ትቀመጣላችሁ። የሴቶች ወንበር የሚባል አለ። ከላይ ወርቃማ ወንበር የሴቶች የክብር ወንበር አለ። ልክ እዛሽ ጋር ከተቀመጣችሁ በኋላ ለ30 ደቂቃ ምን ያደርጋል? ልክ እናንተ ለ30 ደቂቃ ሳይሆን ለ1 ሰዓታት ነው የምትቀመጡት። 30 ደቂቃ ለወንዶች ነው። እናንተ ለ1 ሰዓታት ትቀመጡና 500 ኮይን ኤክስቼንጅ ማድረግ አለባችሁ። 500 ኮይን ማለት ነው። ስለዚህ 500 ኮይን ኤክስቼንጅ ካደረጋችሁ በኋላ ልክ ቅድም 10,000 ፖይንት ሰጣችኋል አይደል? ተጨማሪ ደግሞ 800 ኮይን ይሰጣችኋል ማለት ነው። ስለዚህ ያን 800 ኮይን እናንተ ሪሲቭ ትላላችሁ። የት ጋር? ልክ እዚህ ጋር በተመሳሳይ እንደነገርኳችሁ ሪዋርድ የሚሰበሰበው ልክ እዚህ ጋር እየተገባ ነው። ሁሌ ፓርቲ 1 ሰዓት ከተቀመጣችሁ ላይ 2 ሰዓት ከተቀመጣችሁ በኋላ እዚህ ጋር ትገቡና ሪሲቭ የምትል ጽሁፍ አለች። ያችን ገብታችሁ ሪሲቭ ትላላችሁ ማለት ነው። ከዛ በኋላ ወደ አካውንታችሁ ይወስድላችኋል። ወደ አካውንታችሁ ሰርታችኋል ብሎ ያላችሁን ኮይን እና ፖይንት ልክ እንደዚህና እንደዚህ ማለት ነው። ልክ እዚህ ጋር ይታያችኋል። ልክ እንደዚህና እንደዚህ ልክ ፖይንት እና ኮይን ብሎ ለያይቶ በየረድፉ ያስቀምጥላችኋል ማለት ነው። ልክ እናንተ ይሄንን ማድረግ ትችላላችሁ ማለት ነው። ለዛሬ እዚህ ጋር ያበቃል። ታስክ ማለት የኖ ዴሊ ታስክ። አመሰግናለሁ።